አምላክ እግዚአብሔር አንድ አምላክ ነው ብሎ የተናገረበት ቦታ አለ። ከዛ በኋላ ብዙ ቦታዎች አሉ ወደታች አካባቢና ማለት እዛ ቦታ እዚህ ጋር አንድ አምላክ የሚለው ነገር አለ። ግን እዛ አላህ አንድ በመሆኑ ሳይሆን ልብሽ በእስልምና ላይ ያገኘሽው ነገር ላንቺ በምድር ላይ ከመቀበዝበስ ሰላምና እረፍት ከሰጠሽ ዋናው ያንቺ የአእምሮሽን ሰላም ማግኘት ነው። ስለዚህ እንደኔ እምነት ደግሞ አፍተሽ አትቀሪም ትመለሻለሽ። እሺ እዚህ ላይ ምናልባት ወደ ላግታው እየገባህ መሰለኝ። አንዴ ልመልስለት እዚህ ጋር ኡስታዝ አንዴ አመሰግናለሁ። አመሰግናለሁ ወንድማችን። ያው ሁላችንም ልክ እንደምንለው እኔም ልልህ የምፈልገው ነገር ስለሚለው ትክክል ነህ። በጣም ሰላም ውስጥ ነኝ። አሁን ያነሳቸው ኮንሰፕቶች ያው የብሉይ ኪዳኑ አምላክ አንድ ነኝ ብሏል። አዲስ ኪዳን ላይ ሶስት ሆኗል። በባህሪም ለውጠው በሆነ ነገርም ለውጠው ሶስት የሆነበት ሁኔታዎችን ስላሉ ያንን ነገር ሶስት በሆነው አንድ ነው፣ አንድ ከሆነ ሶስት ነው በሚል እንትኑ መቆየት ስለማልችል ነው። እንዳልከውም አንድ ፈጣሪ ኮንሰፕት አለው ዋንጋድ። አዎ ከዛ ደግሞ ስንት ሆናል ያ። ስለዚህ ያንን አዳፕ አይመጣውም። ሂሳቡን ስመጣው እዛ አተሹና ሊትራሊ አጥቼው ነው ያንን ዋንጋድ ኮንሰፕት ለእኔ ፒውርሊ ያለምንም አንድ አልሆነ ያ አንድ አምላክ የሆነው ቼን ባለው ሁኔታ ላይ ልረዳው አልችልም። በፀሐይ በእንቁላል በጣትም ሆነ በተለያየ ምሳሌ ብትሰጡኝ ሊገባኝ አልቻለም። በምሳሌ አነጋገር ሊሆንልኝ አልቻለም። ሰው ልጅ መጥቶ ሰውን ለማምለክ የተሄደበት ሂደት ነው ለኔ ፐርሰናሊ የገባኝ። አንድ ሰው በጣም ንጹህና ቀጥተኛው መንገድ የያዘን ሰው በምድር ላይ ከዘመናት በኋላ ከመገኘቱ አንፃር እሱም ተመለሱ ቀጥተኛውን በመንፈስ ያለውን በጣም ፒውርሊ ፈጣሪ አፈጣጠሩ ራሱ ልዩ በሆነ መልኩ የተፈጠረን ሰው አምላክ አድርጎ የማምለክ ልቡም ስላልነበረኝ ከሐዘኔታ ለኢየሱስ ክርስቶስ ኢቨን ማለት ነው ክራይስት የሚለው ኮንሰፕት ኢየሱስ ክርስቶስ የሚለው በስሙ ኃይል አለ የሚለው ስም ራሱ ኢዘር ኢቨን ኢየሱስ ክርስቶስ የመጀመሪያ ማርያም የሰጠችው ስም የሚለው ለኔ ክሊር ለራሳችሁን ጠይቁ እና ያ ስም ካልሆነ የምታመልኩት ለየትኛው ስም ነው ስም ሆኖ ፓወር የሚደረገው? እሱን ስሙስ ቢደረግልሽ ታምኚዋለሽ? ኖ እንደ ሐሳብ ስቲል ስሙ እንኳን ሞዲፋይ እየተደረገበት ሁኔታ በስሙ ኃይል ሰውን እኔ ማምለክ ፍላጎት የለኝም። አንደኛ የኔ ፈጣሪ ይኸውልህ አንድ ነው ስል ሰው አይደለም ብያለሁ። ሲመለስም የሚመለሰው ኢየሱስ ቢፈጠር ከነስጋው ማለት ነው። በእስልምና የተቀበልኩትኝም የእስልምናውን ነው እንጂ እኔ ያኛውን ትቼዋለሁ። በጣም በቃ ስለማዝንለት ሁሉ የተመለከ መሆኑን ትቼዋለሁ። እስልምና ግን ኢየሱስን ግዴታ ነው፣ ከነቢያቶችም አንዱ ነው። እሱም ፍጥረቱም የተለየ ነው። እንደገና ይመጣል የሚቀጥለው ዳሳዊ የሆነ መሲህ ስለሚመጣ ትክክለኛው ክሊር ላይ ይመጣል ብለው በሚያስተምረው ድጋሚ ተቀበልኩት እንጂ ሲቀበለው በአዲስ መልኩ ነው። ያዛ ጋር በነበረው ፈጣሪ ነው፣ ሁለት ነው፣ ሶስት ነው በሚል ኢየሱስን አልተቀበልኩትም። እዚህ ጋር ክሊር በሆነው በተቀመጠው በሰውነቱ ነብይ መሆኑ ቀጥተኛ መንገድ ሰዎች እንደዛ አረዳው በነበር ኦኬ ብዬ አንደርስታንድ አደረኩት እንጂ ሲመጣ ደጋግሞ ይመጣል ብትለኝ እኔ ሰው ልጅ የማምለክ ሰው ልጅ ካላመለክሽ ገሃነም ነው ምትል ያንን ማስፈራሪያ እኔ አልስፈራራም። ሰው ልጅ ሳላመልክ ልለፍ ሰው ማምለክ አልፈልግም። ኢየሱስ ክርስቶስ እኮ እናንተ የምትረዱትን ሳይሆን እኔ በጣም የምረዳለትን የህይወት መምህሬ ነው። ሙስሊም ደግሞ ነብይ አድርጎት አምጥቶታል። ከዚህ ወዴትም ላሳድገው አልችልም። ለኔ ሲምፕሊ እንደ አንድ መጽሐፍ ላይ እንዳለኝ ጀጅመንት ሁለቱንም ጀጅ አድርጌ እጀስ ቦት ቡክስ መዝኜ ካልከው ባነጻጽር ደግመሽ እስቲ አነጻጽር እዩ ላልከኝ ብመለስም ልመለስ የምችለው ወዴት ነው? ፈጣሪ አሁንም አይደለም የሰው ልጅ እኔ ፈጣሪን የማምለክ የግል ምርጫ ነው አይደል? አሁን እንደ ግል ምርጫ ነው እንደ እውቀት እንደመፈለግ ምናምን ትተው እንደ ግል ኦፕሽን እኔ ሰው ነው የማምለክ ፕሮግራም የለኝም። ፈጣሪም ሰው ሊሆን አይችልም። አንቺን ካልመሰለን ነው አፍንጫ አለው አይን አለው ቢባል ይሰማኛል ብል በሚገልጽበት ነው እንጂ የኔን አፍንጫ አይን ያለው ይሄ ውሃው ሲሟሟ በሚበሰብሰው አፍ ባለኝ በሚጨማደደው አንጀት ባለኝ ካካብ ምናምን ፈጣሪ ሊሆን በዛ ሴንስ እኔ እንደ I don't understand። ስለዚህ ዛፍም ማምላክ ሊሆን ነው ሁሉም በፈጠረው ረቂቅ ሁሉ ፈጣሪ ለማድረግ ፕሮግራም የለኝም። ከሰው ልጅ በላይ ጀግና ከሆነ አንበሳ አለ። አንበሳ ፈጣሪ ሊሆን ነው ስለተባለ እንዴ እኔ ያንን የማምለክ ፕሮግራም ስለሌለኝ ወደፊትም እኔ በሞት ሙስሊም ባትሆኝ ምን ትሆኛለሽ ብትለኝ አንድ ፈጣሪ አንዱን ብቻ ጠብቄ በዛው አልፍ ነበር። ያንን ደግሞ ስቲክ ላደረጉት ፈጣሪያችን አላህ ለወደደኝ እድልን ለሰጠኝ ቀጥተኛውን መንገድ አመጣኝና እሱን አንድ የሆነው
አላህ ብዬ እያመለኩት እንዳልፎናለሁ ማለት ነው። ስለዚህ አይደለም እኮ እስልምና ቀረ ሙስሊሞች እንትን ማምለክ ጀመሩ 3 ሆኗል እኮ እነሱ የሚያመልኩት ቢሉ እኔ አንዱን ቀጥተኛ አላህን ይዤ አልፋለሁ እንጂ ወደዚህም ወደዛም አልልም። ስለዚህ አንተ ለምታመልከው አምላክ አንተ ልክ ጥሪ እንዳቀረብክልኝ ይገባሻል ወደፊት ለምትል ወንድም ያሁን ይግባክ። ሰው ልጅ ማምለክ ይብቃን። ቀጥተኛው ነው ፈጣሪያችንን አላህ ቀጥተኛውን አብረን እያመለክን ሰፊ ነው። ምንም እስካሁን never too late አንተ you lost ራስን ሉዝ እስከምታረግበት መጨረሻ ደቂቃ ድረስ እድልን የሚሰጥ እኔንም ተናግሮ ዛሬ አንተ እንድትሰማ ለሚያረግህ ሁሌ ሚልክ ፈጣሪያችን አላህ አንድ ነው። በቃ ሌላ አንፃር የለውም። በዛ ልክ አንተ ኢንቫይት እንዳረከኝ ወደ ክርስትና ክብረኝ በጣም ነው ስለወደድከኝ ስላከበርከኝ የጠራኸኝ አይደለ? እኔም ደግሞ ስለወደድኩ እዚህ ቤት መጥተው ከሚሳደቡት ከሚንትኑ አንተ ስብዕና ስርዓትም ስለሆነ እንደዚህ አይነት ስርዓት ያላቸው ሰዎች እስልምና ይገባቸዋል ብዬ ስለማስብ ቀጥተኛው መንገድ አላህ አንድ ነውና አብረን እናምልክ ነው የምል። አመሰግናለሁ።